መንግስታዊ አገልግሎቶችን በአቅራቢያቸው ማግኘት መቻል ነባራዊ የመልካም አስተዳደር ችግሮች እንዲፈቱ ያስቻለ መሆኑን በደቡብ ምዕራብ ኢትዮጵያ ክልል የኮንታ ዞን ነዋሪዎች ገለጹ። የዞኑን ልማት ቀጣይ ለማድረግ ውስጣዊ አንድነትን ይበልጥ የማዳበር ስራ ላይ ሊተኮር እንደሚገባም ተመላክቷል። ሰለሞን ባረና የኮንታ ብሔር ተወላጆች በዞኑ እየተከናወኑ የሚገኙ የልማት ስራዎችን ቀጣይ ለማድረግ ያለመ የጋራ ውይይት በአመያ ከተማ አካሂደዋል። ከተለያዩ የሀገሪቱ አካባቢዎች የተሰባሰቡ የህብረተሰብ ክፍሎች ይጎሉ ነበርና ወንጀልም ይበዛ ነበር። አሁን ይሄ ዞን ከተቋቋመ ጊዜ ጀምሮ ፍርድ ቤት አለ፣ ግብርና ቢሮ እዛው ነው፣ ንግድና ገበያ እዛው የተሟላ መስሪያ ቤት ስለሆነ በቅርበት ሁሉንም ነገር እያገኘን ነው ያለነው። ብዙ ችግር የለብንም። ገበታ ለሀገር ፕሮጀክት ከተጀመረ በኋላ ይሄም ከልማቱ አንዱ ነው። ህዝብ ያልጠበቀው ልማት ሆኖ በየመንደሩ መንገድ የደረሰ ነው ያለው፣ ውሃ የደረሰ ነው ያለው፣ የተለያዩ የትምህርት ፍላጎቶች የተሳኩ ነው ያሉት። የዞኑ ህዝብ ለሚያነሳቸው የልማት ጥያቄዎች ከመንግስት እየተሰጠ ያለው ተገቢ ምላሽ በሁሉም ዘርፎች መነቃቃትን ፈጥሯል ያሉት ደግሞ የክልሉ መንግስት ረዳት ተጠሪ አቶ ነጋ አበራ ናቸው። በግብርናው ዘርፍ ላይ አርሶ አደሩ ምርትና ምርታማነትን ለማሳደግ በከፍተኛ ሁኔታ ጥረት እያደረገ ነው ያለው መሬት ላይ ምርትና ምርታማነትን ለመጨመር እያደረገ ያለው ጥረት የተሻለ መሆኑን አይተናል። ማሳን ከዚህ በፊት ያልታረሱ ማሳዎችን በማልማት የበለጠ ምርታማ ለመሆን አዳዲስ ቴክኖሎጂዎችን ለመጠቀም ያለው ኢኒሺዬሽን በጣም እያደገ መሆኑን አይተናል። ሌሎች የኢኮኖሚ አማራጮችን በቱሪዝም መስክ በማዕድኑ ዘርፍ ያሉ አማራጮችን በደንብ አቀናጅቶ ለመጠቀም እየተደረገ ያለው ጥረት አበረታች እንደሆነ ማየት ይቻላል። በዚህ ክልል ከተደራጀ በኋላ ዞኑም በዚህ መልክ ከተመሰረተ ወዲህ ከመሰረተ ልማት አኳያ ረጅም ጊዜ ጥያቄ የነበሩ ጥያቄዎች በአጭር ጊዜ ውስጥ ተፈቷል። እነዚህ ለውጦችን ይበልጥ ለማጉልበት ህብረተሰቡ በየደረጃው ከሚገኙ የስራ ኃላፊዎች ጋር በቅንጅት የመስራት ባህልን ይበልጥ ሊያዳብር እንደሚገባም ተመልክቷል። በእርግጥ ይህ ሁሉ ለውጥ ሊቀጥል የሚችለው ወይ ሳስቴናቢሊቲ ሊኖረው የሚችለው ህዝቡ ሲተባበር ነው። በተቻለ መጠን የውስጥ አንድነትን መፍጠር ያስፈልጋል። የውስጥ አንድነት ከራስ ከአመራር ጀምሮ እስከ ህዝብ ድረስ የሚፈጠር ከሆነ የሚኖሩ እቅዶችን ለማሳለጥም ለመፈጸምም ለማስቀጠልም ምቹ ሁኔታዎች ይፈጠራሉ ማለት ነው። የዞኑ ዋና አስተዳዳሪ አቶ ታከለ ተስፎ በበኩላቸው በዞኑ ነባራዊ የልማትና መልካም አስተዳደር ችግሮችን ለመቅረፍ በተደረገው የተቀናጀ ጥረት የተመዘገቡ ውጤቶችን ቀጣይ ለማድረግ ትኩረት እንደሚሰጠው ማብራርተዋል። ፊትም በቅርበት የማግኘት ጥያቄ ነበረ። መሰረተ ልማት ተደራሽ እንዲሆንለት የሚፈልግ ማህበረሰብ ነበረ። በመንግስት ተቋማት የሚሰጡ አገልግሎቶችን በቅርበት ለማግኘት የሚኖረው ፍላጎት እጅግ በጣም ከፍተኛ ነበረ። እነዚህን ችግሮችን ለመቅረፍ ምን ያስፈልጋል? አንድ ማህበረሰብን ከጎን ማሰለፍ ያስፈልጋል። ሁለት ደከመኝ ሰለቸኝ ሳይል ለህዝብ ተጠቃሚነት ዋጋ የሚከፍል አመራር ስርዓት መፈጠር አለበት። ያሉ አቅሞችን በሙሉ ማሰባሰብና ለህዝብ ጥቅም ማዋል ያስፈልጋል። እነዚህ ጉዳዮች ተዳምረው ዛሬ የምናየውን የተሻለ ኮንታ የተሻለ መዋቅር የመፍጠሩ ስራ በእኛ አካባቢ ላይ እጅግ በጣም ውጤታማ በሆነ መንገድ እየሄደ ነው ያለው። በዞኑ የህዝብ ተጠቃሚነትን ዘላቂ ለማድረግ በየአካባቢው የሚገኙ የህብረተሰብ ክፍሎች ኃላፊነታቸውን እንደሚወጡ ማስገንዝበዋል። ለኢቲቪ ዜና ከደቡብ ምዕራብ ኢትዮጵያ ክልል ለተጠናቀረው ዘገባ ሰለሞን ባረና ነኝ፣ ኮንታ ዞን አመያ። በኢትዮጵያ ከመጪው ወር ጀምሮ በአብዛኛው የሀገሪቱ አካባቢዎች ከመደበኛ በላይ